ሰላም የሪክታስ ኪችን ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ቀይ ወጥ ነው የምንሰራው። ስጋን በቀይ ወጥ አድርገን እንደዚህ ክሽን አድርገን እንሰራለን፣ ወይም ደግሞ ሚስቶ በሚባለው አሰራር። አብራችሁን ቆዩን። እዚህ ጋር የሚያስፈልጉት ግብአቶች ናቸው። በዋናኛነት ስጋ ያስፈልገናል። ስጋ ዋና ነው። እዚህ ጋር ሽንኩርት ያስፈልጋል፣ ቲማቲም ያስፈልገናል፣ እዚህ ጋር በርበሬ ያስፈልገናል፣ ቅቤ ያስፈልገናል፣ ነጭ ሽንኩርት በደንብ የደቀቀ ነጭ ሽንኩርት ያስፈልገናል፣ እዚህ ጋር ድልህ የቲማቲም ድልህ ያስፈልገናል፣ ዘይት ያስፈልገናል፣ እዚህ ጋር ቅመማ ቅመሞች ናቸው። እኔ ቤት የምጠቀማቸው ቅመማ ቅመሞች ማቁላያዎች፣ መከለሻዎች ናቸው። ይሄን በአንድ ቪዲዮ ሰራላችኋለሁ። እኔ የምጠቀመውን እንግዲህ የኔ ተከታዮች ይሄን አሳያችኋለሁ። ቅመማ ቅመሙን አንድ ቀን ሰራላችኋለሁ። እዚህ ጋር ሽንኩርት ልፈጭ አሰብኩኝ ታይም ለመጠቀም። ሽንኩርቴን መፍጫዬ ውስጥ ጨምራለሁ። ሰብስክራይብ እያደረጋችሁ ፋሚሊ ላይክ፣ ሰብስክራይብ፣ ኮሜንት፣ ሰብስክራይብ አድርጉ ፋሚሊ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ሰብስክራይባችን እየጨመረ አይደለም፣ አበረታቱኝ። እዚህ ጋር በደንብ እንፈጨዋለን። በደንብ መላምም የለበትም። በቃ ይሄን ያህል ከደቀቀ ይበቃናል። ባዶ ብረት ድስት እናመጣና ንጹህ እንገለብጣለን። ከዛ በዚሁ ቲማቲማችንን እንፈጫለን። ቲማቲማችንን እንደዚህ ባለ መንገድ እንፈጫለን። ስጋ ቆንጆ ነው አልቋል። ቀጥሎ ሽንኩርታችንን እንጥዳለን፣ ከድናለን። በማል ቼክ እናደርገዋለን። በጥሩ ሁኔታ እየበሰለልን ነው። በጣም ጥሩ ነው፣ እየበሰለልን ነው። ስጋ በስሏል። ቲማቲማችንን እንጨምራለን። ቲማቲሙን እናዋህዳለን በደንብ። በማል ቼክ እናደርጋለን። እንደዚህ እናማስላለን። ተከታተሉን። እዚህ ጋር በርበሬ እንጨምራለሁ። በጣም የማያቃጥል ለስለስ ያለ ወጥ ነው የምንሰራው። ሚስቶ ነው የሚባለው አይደል? እዚህ ጋር ነጭ ሽንኩርቴን እጨምራለሁ፣ አሸዋለሁ። እዚህ ጋር የቲማቲም ድሌን ጨምራለሁ፣ 2 ማንኪያ ጨምራለሁ። ከድነዋለሁ። ቀጥሎ ነው በስሏል። ዘይቴን እጨምራለሁ። እዚህ ጋር በጥሩ ሁኔታ እየበሰለልን ነው። እዚህ ጋር ቅመማ ቅመሜን እጨምራለሁ፣ ማቁላያዬን አሸዋለሁ በደንብ አርጌ።
ቅመም እንግዲህ ያው ወጥ ያጣፍጣል። በደንብ መታሸት አለበት እንዲዋሃድ፣ እንዲበስል እየከደን እየከፈትን በደንብ ማማሰል መቻል አለብን። ቀጥሎ ስጋችንን እንጨምራለን። ተከትፎ ታጥቦ የተቀመጠ ስጋ አለን፣ እሱን እንጨምራለን። እዚህ ጋር እየከፈትን ማማሰል አለብን። ውሃ በቦይለር ከጎን ብንችል መጣድ። እዚህ ጋር ውሃ በቦይለር ጥጄ ነበረ ጨምራለሁ። ይኸው በጥሩ ሁኔታ የተንተከተከልን ነው። እስከ መጨረሻ አብራችሁን ቆዩ። ሪዛልቱ አሪፍ ይሆናል። እዚህ ጋር መከለሻዬን ጨምራለሁ። ቅመሞችን ጨምራለሁ። እዚህ ጋር ማሰላለሁ በደንብ። እዚህ ጋር ቅቤን ጨምራለሁ። ደጋግመን በደንብ ማማሰል። እንዲህ ባለው ሁኔታ በጣም ቆንጆ እየሆነልን ነው። እንዴት እንደሚያምር ቀይያውን ለመቅረብ በጣም ዝግጁ ነው። እዚህ ጋር እንቀምሳለን። እንግዲህ እኔ የምቀምሰው እስቲ እዩት እንዴት እንደሚያምር። ደንብ ነው የተንተከተከው። እናደርጋለን። ሽታው ልነግራችሁ አልችልም እንዴት ደስ እንደሚል። በእውነት በጣም ደስ የሚለው እንዴት ደስ እንደሚል በጣም ነው። እስቲ እንቀምሳለን። ዋው ሽታው ዋው እንዴት እንደሚጣፍጥ በእውነት እኔ ስለሰራው ሳይሆን በጣም የሚጣፍጠው። ኦ ማይ ጋድ ሁላችሁ እንደዚህ ሰርታችሁ ብትበሉ የጣፈጠ ነገር ታገኛላችሁ። ጥሩ ያለ ወጥ እዚህ ጋር ነው የሚታየው ይባላል። ወጡ በደንብ አልተሰራም ማለት ነው። እንደምታዩት ቁሌት ነው። በጣም ነው የሚጣፍጠው። ሁላችሁም በየቤታችሁ ሞክሩት። ባይ እኔ ልብላ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ። ባይ